እስኪ አስቡት፣ በጨለማ ሌሊት ወደ ሰማይ ቀና ስትሉ የምታዩት ኮከብ ሳይሆን እናንተን የሚታዘብ ሌላ አካል ቢሆንስ? ለሺህ ዓመታት የጠየቅነው ጥያቄ መልስ እያገኘ ነው። ይህ ፍጡር ማን ነው? ከየትስ መጣ? እና ስለኛ ምን ያውቃል? ወደማይታወቀው ዓለም ጉዟችንን እንጀምር። በሰማያችን ላይ የሚታዩት የፊዚክስ ሕግን የሚጻረሩና በማንኛውም የሰው ልጅ ቴክኖሎጂ ሊሰሩ የማይችሉ እንግዳ ነገሮች ምንድን ናቸው? ለብዙ ዓመታት ዩፎ ወይም አንአይደንቲፋይድ ፍላይንግ ኦብጀክት ስንላቸው ይኖር ነው። አሁን ግን በአሜሪካ መንግስት አንአይደንቲፋይድ አኖመለስ ፊኖሚና ተብለው በይፋ ተሰይመዋል። ይህ ጉዳይ ከኮንስፓይረሲ ቲዎሪ ወጥቶ የብሔራዊ ደህንነትና የሳይንሳዊ ምርምር አጀንዳ ሆኗል። ዛሬ በዚህ ቪዲዮ በቅርብ ጊዜ የተከሰቱ አስገራሚ ክስተቶችን እና ግኝቶችን በዝርዝር እንመለከታለን። በሰማያችን ላይ የሚታዩት ከምድር ናቸው ወይስ ከሌላ ዓለም የመጡ ጎብኚዎች? አብራችሁን ቆዩ። ስለ ዩፎ ማውራት አዲስ ነገር አይደለም። የጥንት ስልጣኔዎች በድንጋይ ላይ ከቀረጹ ስዕሎች ጀምሮ እስከ መካከለኛው ዘመን የጦርነት ዘገባዎች ድረስ እንግዳ ነገሮች በሰማይ ላይ ይታዩ ነበር። ነገር ግን ጉዳዩ የሰፋው ከሁለተኛው ዓለም ጦርነት በኋላ ነው። እንደ አውሮፓውያን አቆጣጠር በ1947 በሮዝዌል ኒው ሜክሲኮ የፈነዳው ነገር በራሪ ሳህን በሚል የተጀመረው ውዝግብ ዛሬም ድረስ አላለቀም። የአሜሪካ መንግስት ፕሮጀክት ብሉ ቡክ የተባለው ፕሮጀክቱን አቋቁሞ ለ22 ዓመታት ምርምር ቢያደርግም አብዛኞቹ ክስተቶች በተፈጥሮ ክስተቶች ወይም በአውሮፕላን ሊገለጹ እንደሚችሉ፣ ጥቂቶቹ ግን ማብራሪያ እንደሌላቸው ገልጿል። ይሁን እንጂ ላለፉት ጥቂት ዓመታት ጉዳይ አዲስ መልክ ይዟል። አሁን ላለንበት የዩፎ መነቃቃት ዋናው ምክንያቶች እንደ አውሮፓውያን አቆጣጠር 2017 እና 2020 በአሜሪካ የባህር ኃይል አብራሪዎች የተቀረጹ ቪዲዮዎች ይፋ መሆናቸው ነው። እነዚህ ቪዲዮዎች በኢንፍራሬድ ካሜራዎች የተቀረጹ ሲሆን የሚታዩ ነገሮች ምንም አይነት የሚታይ ክንፍ፣ ሞተር ወይም የጭስ ጭራ የላቸውም። በአስገራሚ ፍጥነት ይጓዛሉ፣ ይሽከረከራሉ እና ወደ ውቅያኖስ ውስጥ ጠልቀው ይገባሉ። የፔንታገን ባለስልጣናት እነዚህ ቪዲዮዎች እውነተኛ መሆናቸውና በውስጣቸው የሚታዩ ነገሮች ምን እንደሆኑ እንደማይታወቁ አረጋግጠዋል። ይህ ትልቅ ለውጥ ነበር። የአሜሪካ መንግስት ከዚህ በፊት ምንም የለም ይል ነበር፣ ነገር ግን አሁን አለ ግን ምን እንደሆነ አናውቅም ብለው አመነ። በሐምሌ ወር 2023 የዩፎ ጉዳይ ወደ ታሪካዊ ደረጃ ደረሰ። የቀድሞ የአሜሪካ የስለላ መኮንን ዴቪድ ግሩሽ በኮንግረስ ፊት ቀርቦ በአደባባይና በቃለ መሐላ መሰከረ። ግሩሽ ምን አለ? የአሜሪካ መንግስት ላለፉት 10 ዓመታት ከሰው ልጅ ያልተፈጠሩ በራሪ አካላትን የማግኘትና በድጋሚ የመስራት ሚስጥራዊ ፕሮግራም እንዳለው ገለጸ። እንደውም ከነዚህ አካላት ውስጥ የባዕድ ፍጥረታት አስክሬኖች እንደተገኙ በይፋ ተናገረ። ከእሱ ጋር ምስክርነት የሰጡት አብራሪዎች እነዚህ ነገሮች በየቀኑ በስራቸው ወቅት እንደሚታዩአቸውና ለብሔራዊ ደህንነት ስጋት መሆናቸውን ገለጹ። ይህ ትልቅ ዜና ነበር። ከአሜሪካው ኮንግረስ ምስክርነት ጥቂት ወራት በኋላ መስከረም 2023 በሜክሲኮ ፓርላማ ሌላ አስገራሚ ነገር ተከሰተ። ዩፎ አጥኚው ጄም ማውሰን ከሰው ልጅ ያልተፈጠሩ ያላቸው ሁለት ትናንሽ አስክሬኖች ለፓርላማው አቀረበ። እነዚህ አስክሬኖች በፔሩ የተገኙ ሲሆን እድሜያቸው ከ1000 ዓመት በላይ እንደሚሆን በካርቦን ዴቲንግ ተረጋግጧል ተብሏል። አስክሬኖቹ 3 ጣት ያላቸው እጆች፣ ትልቅ ራስና በውስጣቸው እንቁላል መሰል ነገሮች እንዳሉ በኤክስሬ እና በሲቲ ስካን ምስሎች ተከራክሯል። ይሁን እንጂ ይህ ጉዳይ በሳይንሳዊ ማህበረሰቡ ዘንድ ትልቅ ጥርጣሬ ፈጥሯል። ብዙዎች እነዚህ አስክሬኖች ከተለያዩ የእንስሳትና የሰው አጥንቶች የተቀነባበሩ እንደሆኑ ይናገራሉ። በዚህ ሁሉ መሃል ናሳ ምን እያደረገ ነው? ናሳ በ2023 የዩፎ ጥናት ቡድን አቋቁሞ የራሱን ሪፖርት አቅርቧል። ናሳ እንደሚለው እስካሁን በዩፎና በባዕድ ፍጥረታት መካከል ቀጥተኛ ግንኙነት እንዳለ የሚያሳይ ጠንካራ ሳይንሳዊ ማስረጃ የለም። ነገር ግን ክስተቶቹን ለማጥናት ተጨማሪ መረጃዎችና የተሻለ ሳይንሳዊ መሳሪያዎች እንደሚያስፈልጉ ገልጿል። ከዩፎ ጉዳይ ውጭ የጄምስ ዌብ ቴሌስኮፕ በሩቅ ፕላኔቶች ላይ ህይወትን ሊኖርባቸው የሚችሉ የከባቢ አየር ጋዞችን እያገኘ ነው። ይህ ማለት ሳይንሱ የባዕድ ህይወት ፍለጋን በአዲስ መልክ ቀጥሏል ማለት ነው። እና እነዚህ ሰማይ ላይ የሚታዩት ነገሮች ምንድን ናቸው? የተለያዩ መላምቶች አሉ። አንደኛ፣ የባዕድ ህይወት በጣም የታወቀ ሲሆን ከሌላ ፕላኔት የመጡ ሮቦቶች ወይም ፍጥረታት ናቸው ይላል። ሁለተኛ፣ ሚስጥራዊ ወታደራዊ ቴክኖሎጂዎች አሜሪካ፣ ቻይና ወይም ሩሲያ የሰሩት እጅግ የላቀ ቴክኖሎጂ ሊሆን ይችላል። ሶስተኛ፣ ከተለየ ልኬት የመጡ በተለየ ጊዜ ወይም ከሌላ ልኬት የመጡ ጎብኚዎች ሊሆኑ ይችላሉ። አራተኛ፣ ተፈጥሯዊና ሰው ሰራሽ ክስተቶች። የዩፎ ጉዳይ ከአሁን በኋላ ችላ ሊባል የማይችል ጉዳይ ሆኗል። የፔንታገን ማረጋገጫ፣ የዴቪድ ግሩሽ አስገራሚ ምስክርነትና የሜክሲኮ አስክሬኖች ይህ ጉዳይ አሁንም ያው መሆኑን ያሳያሉ። ምናልባት እውነታውን የምናውቅበት ጊዜ ተቃርቦ ይሆናል ወይም ለዘላለም ሚስጥር ሆኖ ይቀራል። እናንተስ ምን ታስባላችሁ? እነዚህ ነገሮች የባዕድ ፍጥረታት ናቸው ወይስ የመንግስት ሚስጥራዊ ቴክኖሎጂ? በኮሜንት ላይ ሐሳባችሁን አካፍሉኝ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለተጨማሪ እንደዚህ አይነት አስገራሚ ቪዲዮዎች ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።